ኤፍራታ ከያፌት ጋራ የጫቅላ ሽርሽር ላይ ትገኛለች። እንዳያችሁ ጫማ ራሱ እያሰረላት ነው። ይሄንን ደግሞ ናታን ለማስቀናት ስል ነው ያፌት። ናታን እንግዲህ እንዲቀና ስለምፈልግ ነው ዝቅ ብሎ የኤፍራታን ጫማ እያሰረለት ነው። ለዛ ነው ግን ናታን ስላየው ብቻ ወደ ኋላ ተመልሶ ያልሆነ ነገር ውስጥ ገባ ማለት ነው። ዝም ብሎ ሱቅ ውስጥ ገባ። ምክንያቱም ያፌት እንዲያየው ስላልፈለገ ነው። ያፌትም ግን ሆን ብሎ ያደረገ ነገር ነው። ኤፍራታ የምር እኔን አፍቅራኝ ወዳኝ ነው ከኔ ጋራ ሽርሽር የወጣች ብሎ አስቦታል። ግን አይደለም። ኤፍራታ የጊዜ ጉዳይ እንጂ ያፌትን መበቀል ትፈልገዋለች። ያፌትን ማሳሰር ትፈልጋለች። እንኳን ማፍቀር አይደለም ከያፌት ጋራ እየኖረች ያለችው ጊዜ ለማሳለፍ ናታንን ከችግር ውስጥ ለማስወጣት እንደዛ ነው። ግን እሱ ደግሞ ናታንን የረሳችው መስሎት ነበረ። አይደለም። ናታን የፈለገ ልብ ብሰብራት እንኳን ናታን መርሳት ወይንም ሌላ ሰው ማፍቀር አትችልም። ለዘላለም የናታን ናት ማለት ነው ኤፍራታ። ያፌት እንግዲህ በዛሬ ቀን ምን ያስደስትሻል? ባለፈው ስለአዘንሽ ብቻሽን ቤት መቀመጥ የለብሽም ብሎ ሽርሽር ዛት ወጣ መስናኛ ማለት ነው። ውድና ቤተሰቦቼ ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ሐረግ ድራማ ክፍል 81 ተለቋል። ገብታችሁ እዩት ማለት ነው። ዛሬ እንግዲህ ያፌትና ኤፍራታ ጨቅላ ሽርሽር እየወጡ ነው። ናታንን ለማስቀናት ያልሆን ብሎ ያደረገ ነገር ነው ያፌት። ናታን የት ነው ያለው እያለ ናታን እያየ ልክ ሲያያት ጫማ ራሱ አሰረላት። ናታን ምሱ አይቶ በጣም ደነገጠ። በጣም ነው ያዘነ። በአሁኑ ላይ ናታን ለማንም ሰው ሀዘኑን ችግሩንም መከራውንም ዋጥ ብሎ ብቻውን እየተጋፈጠ ነው ያለው። በዚህ ላይ የአባቱ ሞት የአባቱ ሀዘን ከፍቶታል እና እሱ ሁሉ ለማንም ሰው እየተናገረ አይደለም። ግን ሁሉንም ደብቆ በራሱ ብቻ ይዞ ራሱ ላይ ትኩረት እያደረገ ነው። አንዱ ድርጅት እያለ አንዱ ደግሞ ራሱ ላይ ስፖርት እየሰራ ምን እያደረገ ራሱን ዘና ለማድረግ የሚሞክር ሰው ሆኗል። ቢሆንም ግን ኤፍራታ ባለፈው ልቦን ሰብሮታል። በጣም ነው አዘነችው፣ ያለቀሰችው። እኔ ማንም የሌለኝ ሰው ሆኛለሁ። ዙሪያዬ ያሉኝ ሰዎች ሁሉ እኔን ሰባብሮኝ ለራሳቸው ግድ የሌላቸው ሆኗል። እኔ ግን ብቻዬን እየተሰቃየሁት ነው። ማንም ሰው ለኔ የሚኖርልኝ ሰው የለኝም። እኔ ብቻዬን የተፈጠርኩ ሰው ነኝ እያለች በራሷ እያዘነች ነው። ያፌትንም ግን የምር ባለፈው ሳየው የምር ኤፍራታን ያፈቀራት ይመስለኛል። በጣም ነው ከሷ ጋራ ያዘነው። እሷ ደግሞ እቅፍ አድርጋ አቀፈችው። ብቸኝነት እንደተሰማት ነው የሚያሳየው። ኤፍራታ እንግዲህ ይሄ ሁሉ ነገር አሳልፋ መስዋዕት እየከፈለች ያለችው ለናታን እንደሆነ ናታን ሲያውቃን በጣም እንደሚያዝንና ለራሱ ይቅርታ እንደማያደርግለት ነው ይገባኝ። ምክንያቱም የማትወደው ሰው ለናታን ስል ስታገባ አግብታ እየኖረች ያለችው እንደገና ደግሞ ኤፍራታን አንድ ላይ እንተኛለን ብሎ አስገዶታል። ግን እንግዲህ ኤፍራታም ተሸክሞ ወደ አልጋ የወሰዳት ነው። ኤፍራታም ማን እንደሚደርስለት አይታወቅም። ምናልባት ሰራተኛው ከደረሰችለት አላቅም። ብቻ ኤፍራታ ያፌት ልቀቀኝ፣ ተወኝ፣ እኔ ይሄንን ለማድረግ ዝግጁ አይደለሁም፣ ሌላ ጊዜ እናድርግ እያለች ነው። እሱ ግን እያስገደዳት ብዙ ጊዜ ጠብቄሻለሁ፣ አሁን ግን ይበቃል እያለ ነው። ከሽርሽር መልስ አብሮ ማደር ፈልጎ ነው። ግን ደግሞ ኤፍራታ ፈቃደኛ አይደለችም። ኤፍራታ በአሁኑ ሰዓት የናታን ልጅ አርግዛለች። የምታስታውሱ ቀን ከሆነ በሰርጋው ቀን ማለት ነው ያንተ ልጅ ተሸክም ያለው አንድ ቀን ልጃችን አብረን በሰላም በደስታ እናሳድጋለን እያለች ነበረ። ያ ቀን እንግዲህ ከናታን ጋር አድራ ሁሉም ነገር ተደርጎ ነበረ። ለዛ ነው ያፌት ደግሞ ከሷ ጋራ ማደር የማትፈልገውም ለዛ ነው። እሷ ከናታን ጋር ብቻ ነው ማደር የምትፈልገው። ግን እሱ ግድ አደረገው እና አስገዷት ነው ከሷ ጋራ ማደር የፈለገው። እንግዲህ ማን እንደሚደርስለት አይታወቅም።
ለዛ ነው ኢፍራታ ዋጋ እየከፈለች ያለችው። ግን ማንም ሰው እየተረዳለት የለም። ናታንም አልተረዳላትም። ባለፈው እንዳያችው አባረራት። ካሁኑ በኋላ ላይሽ አልፈልግም ብሎ አባራት። እሷም ደግሞ ተስፋ ቆርጣለች። ፊቷ ላይ የምታይ ሀዘን፣ በቃ ተስፋ መቁረጥ እንደዛ ነገር ነው የሚታየው። ሉሊት ደግሞ ይህንን ነገር ያደረገችው ይመስለኛል። ሉሊት ወይ ደግሞ ያፌት ይሆናል። ደብዳቤ ተጽፎ ናታን የአባቷ ሞት ጽዮንን ደብቃት ነበረ። ቢሆንም ግን የሆነ ሰው ደብዳቤ ጽፎለት በር ላይ ስጣል ጽዮን አንስታ ደብዳቤውን ስታነብ ግን ሁሉም ሰው ደንግጧል። ቢሆንም ግን አሁንም አልተሳካም። ጽዮን ብዙም ትኩረት አላደረገችም እና ደብዳቤም ደግሞ እንዲህ ይላል፣ ናታን አትዘን እና ብዙም አትዘን፣ ፈጣሪ ያጽናክ ይል ነበረ። እሱ ደግሞ ያ ደብዳቤ ያነበበችው ራሱ ጽዮን ናት። ሁሉም ሰው ደነገጠ። ናታን በጣም ደንግጦታል። ቤዛም እንደዛ፣ ሉሊትም እንደዛ። ግን ደግሞ ቤዛ ሉሊት አንቺ ነሽ ያደረግሽው አይደለም ብላ ብትጠይቅም እኔ አይደለሁም ብላለች። እንግዲህ ያፌት ወይ ደግሞ ሉሊት ከሁለቱም አንድ ሰው መሆን አለበት እና ሉሊት ደግሞ በጣም ትፈልገው ነበር ጽዮን እንደምትፈልግ፣ ጽዮንን መጉዳት ስለምትፈልግ ይሄ ነገር ስንቴ እነግራታለሁ እያለች ትፎክር ነበረ። ጽዮን አሁንም ቢሆን አልተሳካም። ሌላ ደግሞ አቤልና ጽዮን ባለፈው ተገናኝቶ ነበረ። ይሄንን ያደረገም ደግሞ ዳጊ ነው። ዳጊ እንዲገናኙ አድርጎታል። ይሄን ቢኒ በጣም ነበረ የተናደደው። አንተ ከሆንክ ግን አላይቀን ብሏል። እሱ ደግሞ ዋሽቶ እኔ አይደለሁም አጎቴ ብሎ ዋሽቷል። ይሄም ደግሞ ያደረገው ያፌት ያ ጊዜ የወጋው አቤል ነው። እሱ ደግሞ ያዘዘው መውጋት ሳይሆን ትንሽ ብቻ አስፈራራው ነው ያለው። ግን ደግሞ አቤል ሄዶ ዘመዱ ነው። ግን ቢሆንም ወቅቶታል፣ በጣም ጎድቶታል። ለዛ ነው እኔ ደግሞ አንተ ደግሞ በአንድ ውለታ ዋልልኝ፣ እኔም ደግሞ በዚህ ያፌትን እጎዳሃለሁ ብሎ ለዚህ ነው ቃል ተገባቡት። ያ ቃልም ደግሞ ዳግም ፈጸመ ማለት ነው። ጽዮንና አቤል ሲገናኙ ያው እሷ ዝም ብላ መንገድ ላይ የሄደች ነበረ እና ተገናኙ። ግን ደግሞ በምላሹ የሆነ ፎቶ አንስቶታል። አብሮ ሲቀመጡ እንደገና ደግሞ በቃ እንደ ኖርማሉ ሲሳሙ ነበረ። እሱም ፎቶ አንስቷል። እሷ ግን ኖርማል ነበረ የሳመችው ማለት ነው። አበይ ሰላም ደህና ሁን ሲባባል እና ያ ጊዜ ስትስመው ሌላ ነገር አስመስሎ እሱ ደግሞ አስቀምጧል ለማስፈራራት እና ያ ፎቶ ደግሞ ለራሷ ላከላት። እንደገና ለቢኒም ተልኳል። ቢኒ በጣም በአሁኑ ሰዓት በጣም ተናዷል። የመጨረሻ ጽዮንና አቤል ያ ቀን ራሱ አብሮ ሆኖ ሲያወሩ አይቶታል ማለት ነው። ቢኒ ያ ቀንም ራሱ በጣም ስለተናደደ አሁን ድጋሜ ደግሞ እየተሳሳሙ ያለ ፎቶ ተልኮለታል። እሱን አይቶ በጣም ነው በቃ አዘነ፣ አለቀሰ። የምር ወንድ ሲያለቅስ ያው በጣም ሲከፋት ነው እና አልቅሶታል። ጽዮንም በጣም ተናዳለች፣ እየተበቀለች ነው። በዛሬም በድጋሜ ቀጥራ ሄዳለች፣ ተቀጣጥሮ ማለት ነው ከአቤል ጋር። እሷ ግን ለመበቀል ፈልጋ ነው። ግን እንዴት ይሄ ነገር እንደምታስቆም አታቅም። ይሄ ወንድሜ ጋር ከደረሰ ወንድሜ ይገለኛል እያለች ፍርሃት ውስጥ ነው ያለችው። መቼም ቢሆን አቤል ልትወደው አልችልም። ግን እሷ ቢኒ ትወደዋለች። ቢኒም ደግሞ ጽዮንን ይወዳታል። ግን ደግሞ አቤል መካከላቸው መቀስ እየሆነባቸው ነው፣ ችግር እየፈጠረ ነው። እና ጽዮን እንግዲህ እዚህ ውስጥ ነው ያለችው፣ ከባድ ችግር ውስጥ ነው ያለችው። ይሄ ነገር ደግሞ ዳጊ አሁን ይጠየቃል። ይሄ ነገር ባደረገው ከባድ ቅጣት ይቀጣል ብዬ አስባለሁ። ቢኒ ይሄ ነገር ከደረሰበት ማለት ነው። እና እንደዛ ነው ቤተሰቦቼ። ጽዮን ደግሞ በጣም ትልቅ ሰውና መካሪ እንደገና ብዙ ነገር ናት። በአሁኑ ሰዓት ጽዮን በቃ ትልቅ ሰው ሆናለች።